አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ሊላሂ ወኢና ኢላሂ ራጂዑን እያየ ነው እየሰማ ነው ያለው ነገር በጣም ይከብዳል። ሰሞኑን ይሄ በባህር ተገልብጦ 181 ሰው ሞተ የተባለው አላህ የኛ ነገር ለዚችውም ደግሞ ዝም ደርሰው ደግሞ ለእንግልቱም ለስቃውም ኖሮ ደግሞ አሰቡበት ሳይደርሱ በመንገድ መቅረት በጣም ያማል። ቤተሰብ ምን ያህልባቸው እንደሚሰበር ለማንም የሚገባው ነገር ነው። ማሙ በጣም ከባድ ነው። እነሱንም አላህ ነፍሳቸውን እንግዲህ ሙስሊም ከሆኑ አላህ ይራህማቸው፣ ለቤተሰቦቻቸው መጽናናቱን አላህ ይስጣቸው። ሱብሃንአላህ በየቀኑ የምንሰማው ነገር ወጣቱ አገር ቤት ያልቃል፣ በመንገድ ያልቃል። ሀላስ አገር ላይም ለመኖርም ለመስራትም ምንም ምቹ አይደለም። በእነሱ ራሱ መፍረድ አይቻልም። ለምን ወጡ ለምን እንዲህ አደረጉ አይባልም። እዛም የሚሰሩት የሚያደርጉት ግራ ሲገባቸው ስደትን ይመርጣሉ። ግን እያንዳንዳችን በቃ እህት ወንድሞቻችን በዙሪያችን ያለን ዘመድ ምናምን በተቻለ መጠን እየመከርን ይሄን የእግር መንገድ ብናስቆም ጥሩ ነው። የሚሰማ ግን አይኖርም። ያው መጠው ካላዩት ሁሉንም ነገር ቦታው ላይ ሆነው እስካላዩ ድረስ ቢመከሩም አይሰሙም። መፍረድም አይቻልም እና በጣም ያሳዝናል። አላህ በቃ ይበለን ጌታዬ። እና ይሄን ይመስላል የምላችሁ ልጆች። መዳብ ቤት ደግሞ እንደዚህ ገንፏችሁን ስርት እያደረጋችሁ ያው ጉልበት እንዲሆናችሁ ማለት ነው እየበላችሁ ስሩ። ምግብ እየቀያየራችሁ ምን እያላችሁ ተጠቀሙ እላችኋለሁ። ተምር እኔ በጣም ተሰምቶኛል። አሳዘኑኝ። የኔ ቤተሰብስ ቢሆን የኔ እህት ወንድምስ ቢሆን ብዬ ሳስብ በጣም ያማል። ያ ረቢ አላህ በቃ በለን ጌታዬ። እኛ ሀገር ለመግባት እናስባለን። መቼ ነው ሀገር የምንገባው? መቼ ነው የምንሄደው? ይሄ ሞላ ይሄ ጎደለ እያልን እንቆራጠጣለን። ከዛ ወደዚህ ደግሞ እየመጣ በመንገድ እንደዚህ ያልቃል ማለት ነው። እና ዱንያ መቼም አትሞላም። መቼም ጭንቀት ብቻ። ዛሬ ብንደሳ ነገ ሀዘን ነው። ዛሬ ሀዘን ከሆነ ነገ ደስታ ነው። በቃ ዱንያ ሁሉንም አሟልቶ ምንም አይሰጥም። እና አላህ የተሻለውን ህይወት ይስጠን። ወላሂ ዱዓ አድርጉት ወንድሞቻችን። አላህ ሁሉንም ነገር አላህ ይፈርጀን በኸይር ነገር እና አይዞን ያላችሁትም አይዟችሁ። አገርም ለመግባት ያሰባችሁ እንግዲህ አላህ ያሳካላችሁ።